የኢራን ምድር አንቀጥቅጥ የምድር ጦር ኢራን ከ1 ሚሊዮን በላይ ተዋጊዎችን ለጦርነት ማሰለፏ ተሰምቷል። በኢራቅ የሚገኙ የአሜሪካ ዜጎች ሀገሪቱን ለቀው እንዲወጡ ጥሪ ቀረበ። ትራምፕ በኢራን የአየር ኃይል መሠረተ ልማቶች ላይ የሚፈጽሙ ጥቃቶችን ለ10 ቀናት እንዳቆዩ አስታውቋል። ጦርነቱ ከሆርሙዝ ወደ ቀይ ባህር የዞረ መስሏል። ሩሲያ የመካከለኛው ምስራቅ ጦርነት ብቸኛዋ አትራፊ መሆኗ ተመላክቷል። ሰላም ውድ የዱካ ኒውስ ቤተሰቦች የከበረ ሰላምታችን በያላችሁበት ይድረስ እያልን ለዕለቱ ወዳዘጋጀነው ዜናዎች ከማለፋችን በፊት ቻናላችንን ላይክ እና ሰብስክራይብ እያደረጋችሁ አብራችሁ እንድትዘልቁ በአክብሮት ጠየቅን። ኢራን ከ1 ሚሊዮን በላይ ተዋጊዎችን አሰለፈች። በመካከለኛው ምስራቅ ያለው ወታደራዊ ውጥረት ወደ ከፋ ደረጃ መሸጋገሩን የሚያሳዩ መረጃዎች እየወጡ ነው። ኢራን በአሜሪካ ሊሰነዘርብኝ ይችላል ባለችው የምድር ወረራ ምላሽ ለመስጠት ከ1 ሚሊዮን በላይ ተዋጊዎችን በተለያዩ የጦር ክፍሎችና በተጠባባቂ ኃይሎች ውስጥ ዝግጁ ማድረጓን አስታውቃለች። ይህ ግዙፍ የሰራዊት ስምሪት ኢራን ከዚህ ቀደም ከነበሩት ውስን ግጭቶች ወጥታ ወደ ሙሉ ጦርነት ዝግጅት መሸጋገሯን የሚያሳይ ነው ተብሏል። አገሪቱ ያሰለፈችው የምድር ጦር መደበኛ ያልሆኑ ታጣቂዎችና የአካባቢው የጥበቃ ስልቶችን አሜሪካ ልታስበው ለሚችለው ማንኛውም ጥቃት ምላሽ ለመስጠት የተዘጋጁ ናቸው ተብሏል። ኢራን ወታደራዊ ዝግጅት በዋነኛነት የሚያተኩረው የተደራራቢ መከላከያ ስልት ላይ ሲሆን ይህም የአገሪቱ መልክዓ ምድራዊ አቀማመጥን፣ ግዙፍ የሰው ኃይልና ያልተማከለ የእዝ መዋቅርን በመጠቀም የአሜሪካን የቴክኖሎጂ የበላይነት ለመቋቋም ያለመ ነው ተብሏል። ይህም ጦርነቱ ከተጀመረ ለአጭር ጊዜ ሳይሆን ለረጅም ጊዜ ሊቀጥል እንደሚችል ማሳያ ሆኗል። ይህ ዝግጅት እንደ አሜሪካ፣ እንግሊዝ፣ ፈረንሳይና ጀርመን ላሉ ሀገራት ትልቅ ስጋት ፈጥሯል። የምድር ላይ ጦርነት ከተጀመረ ግጭቱ እጅግ ውስብስብና ከፍተኛ ዋጋ የሚያስከፍል ደረጃ ላይ የሚሸጋገር ሲሆን ውጤቱም ከመካከለኛው ምስራቅ አልፎ በመላው ዓለም ላይ የኢኮኖሚና የፖለቲካ ቀውስ ሊያስከትል እንደሚችል ባለሙያዎች እየተነበዩ ነው። በኢራቅ የሚገኙ የአሜሪካ ዜጎች ሀገሪቱን ለቀው እንዲወጡ ጥሪ ቀረበ። በኢራቅ የሚገኘው የዩናይትድ ስቴትስ ኤምባሲ አዲስ የደህንነት ማስጠንቀቂያ ያወጣ ሲሆን ከኢራን ጋር ግንኙነት ያላቸው ታጣቂዎች በሰሜን የሀገሪቱ ክፍል የሚገኘውን የኩርድ ክልልን ጨምሮ በመላው ኢራቅ በአሜሪካ ዜጎችና ከዋሽንግተን ጋር በተገናኙ ኢላማዎች ላይ ሰፋ ያለ ጥቃቶች በመሰንዘር ላይ ይገኛሉ። በኢራቅ የአየር ክልል ውስጥ የሚሳኤል ሰው አልባ አውሮፕላኖችና ሮኬቶች ስጋት በመኖሩ የአሜሪካ ዜጎች ኢራቅን ለቀው እንዲወጡና በባግዳድ ወደሚገኘው ኤምባሲ ወይም ኤርቢል ወደሚገኘው ቆንስላ እንዳይሄዱ ኤምባሲው ጠይቋል። የአየር ክልሉ ዝግ በመሆኑ ወደ ዮርዳኖስ፣ ኩዌት፣ ሳዑዲ አረቢያና እንዲሁም ወደ ቱርኪ ለመሄድ የየብስ መስመሮችን እንዲጠቀሙ መክሯል። በሌላ መረጃ የመካከለኛው ምስራቅ ጦርነቶችና የክልላዊ ጦርነቶች ልዩ ባለሙያ የሆኑት ኤላጃር ማግኒየር ጦርነቱ እንዲያበቃ ግልጽ አሸናፊው መወሰን አለበት ሲሉ ተናግሯል። እስካሁን ድረስ ድርድር ሊካሄድና ወደ የትኛውም መፍትሄ ሊመራ አልቻለም። ለዚህ ማሳያ ሰኔ 2025 በነበረው ግጭት ሁለቱም ወገኖች ያላሸነፉበትና ያልተሸነፉበት ነው ሲሉ ገልጸዋል። በቦምብ ድብደባ ነበር እናም የስልክ ጥሪ ጦርነቱ አቆመው ሲሉ ማግኒየር ለአልጄዚራ ተናግረዋል። ትራምፕ በኢራን የኃይል መሠረተ ልማቶች ላይ ለሚፈጸሙ ጥቃቶችን ለ10 ቀናት እንዳቆሙ አስታወቁ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ እንዳሉት ከሆነ ከኢራን መንግስት የቀረበላቸውን ጥያቄ መነሻ በማድረግ በአገሪቱ የኃይል መሠረተ ልማቶች ላይ የሚሰነዘረው ጥቃት እስከ መጋቢት 28 ድረስ ለተከታታይ 10 ቀናት እንዲቆም ወስነዋል። የኢነርጂ ተቋማት የማውደም እርምጃን ለ10 ቀናት አግጃለሁ፣ ውይይቶች እየተካሄዱ ነው፣ ሂደቱም በጥሩ ሁኔታ ላይ ይገኛል ሲሉ በትሩዝ የማህበራዊ ሚዲያ ገጻቸው ላይ ጽፈዋል። ከዚህ ቀደም የኢራን ባለስልጣናት ከአሜሪካ ጋር ድርድር እያደረጉ አለመሆኑን ተናግረው ነበር። ከሆርሙዝ ወደ ቀይ ባህር እየተሻገረ ይመስላል። አሜሪካ በኢራን ምድር ጦር በማሰማራት ኦፕሬሽን ግራውንድ ኦፕሬሽን ከጀመረች ኢራቅ የቀይ ባህር መርከቦችን ኢላማ እንደምታደርግ እወቁልኝ ማለቷን ዘ ጋርዲያን ዘግቧል። አሜሪካ የመሬት ወረራ ከጀመረች ኢራን በቀይ ባህር ውስጥ ያለውን መርከብ ኢላማ ታደርጋለች። ይህም ወደ ሲዩዝ ካናል የሚያመሩ ዓለም አቀፍ ነዳጅና ሌሎችም ዕቃዎች ኢላማ እንደሚደረጉ አንድ ስማቸው ያልተጠቀሰ የኢራን ወታደራዊ ባለስልጣን በትላንትናው ዕለት ለአገሪቱ ሚዲያዎች ተናግረዋል። አሜሪካ የኢራን 90% የነዳጅ ኤክስፖርት ማሳለጫ ወደ ሆነችው
ወሳኟ ካርግ ደሴት 1000 የሚጠጉ እግረኛ ወታደሮቿን ለማሰማራት ማቀዷን በርካታ የአሜሪካ ባለስልጣናት ሲናገሩ ቆይተዋል። በመጨረሻም ሩሲያ የመካከለኛው ምስራቅ ጦርነት ብቸኛው አትራፊ መሆኗ ተመላከተ። ሩሲያ የመካከለኛው ምስራቅ ጦርነት ጥሩ የገበያ ዕድል ይዞ የመጣላት ሀገር መሆኗን ሲነገር በየዕለቱ $760 ሚሊዮን በነዳጅና በጋዝ ሽያጭ እያገኘች ነው ተብሏል። ይህም ብቸኛ የጦርነቱ አትራፊ አድርጓታል። ይህም በዚህ ወር ያለው የነዳጅ የሽያጭ መጠን ከ12 ቢሊዮን ዶላር ወደ 24 ቢሊዮን ዶላር በእጥፍ እንደሚያድግ አድርጎታል። ጦርነቱን በሚቀጥለው ሳምንት እንኳን ቢጠናቀቅ ሩሲያ የነዳጅ ገቢዋ 218.5 ቢሊዮን ዶላር ይሆናል ተብሎ ይጠበቃል። ይህም የጦርነቱ መቀጠል የሩሲያ ተጠቃሚነትን ይበልጥ እያጠናከረው የሚሄድ ሲሆን በምጣኔ ሀብት ሆነ ከዩክሬን ጋር የገባችበትን ጦርነት አሁን ላይ አሜሪካ በሌላ መጠመዷ በሁሉም ቦታ ያላት አቅም እንዲጠናከር ያደርገዋል ነው የተባለው። ይህ ጦርነት ለ6 ወር የሚቀጥል ከሆነ ደግሞ በ188 በመቶ ጨምሮ ሩሲያ 386 ቢሊዮን ዶላር በላይ እንደምታገኝ ይጠበቃል ሲሉ ባለሙያዎች ግምታቸውን አስቀምጠዋል። ፕሬዝዳንት ቭላዲሚር ፑቲን ለጋዝና ነዳጅ አውጪ ኩባንያዎች ባስተላለፉት መልእክት ይህንን ዕድል በመጠቀም የገበያ አማራጮችን በመመልከት ያለባቸውን ብድር መቀነስና ሙሉ ለሙሉ መክፈል መቻል አለባቸው ብለዋል። አሁን ከኢራን ውሳኔ በኋላ የነዳጅ ዋጋ በ32 በመቶ ጨምሮ በበርሜል $100 በላይ እየደረሰ ሲሆን የሩሲያ የነዳጅ ዋጋም በተመሳሳይ በከፍተኛ ሁኔታ ጨምሯል። እንደ ቴሌግራፍ ዘገባ ከሆነ ይህ በሚሊዮን ዶላሮች የሚቆጠረው ገቢ የሚገኘው በነዳጅና በተፈጥሮ ጋዝ ሽያጭ መሆኑን የተገለጸ ሲሆን ምዕራባውያን ሀገራት በሩሲያ ላይ የጣሉት ማዕቀብ ቢኖርም ሩሲያ ወደ ዓለም አቀፍ ገበያ በምትልከው የኃይል ምርት ከፍተኛ ገቢ እያገኘች መሆኗን አመላክቷል።